መጀመሪያ እምነቱን ያስተካክል ከዛ በኋላ አላህ ይወፈቀውን ደሞ ኸይር ስራ ይስራ መሰረት ሳይጥል ወደ ላይ ግርግዳውን አቆማለሁ ጣራውን ኮርኒሱን አስተካክላለሁ ቢል አንድ ሰው ሞኝነት ካልሆነ በስተቀር በስለት አይደለም وأما الذين آمنوا وعملوا الصالحات فيوفيهم أجورهم الله ሙሉ በሙሉ የሥራቸውን ዋጋ ይሰጣቸዋል ወፋኡ يوم القيامة ነው አሁን ግን በሚሰሩት ኸይር ስራ في الدنيا حياة طيبة ይኖራሉ ዱንያም ላይ የኸይራ ስራቸውን ውጤት ያገኛሉ ግን ጀዛ አይደለም ይሄ የተወሰነ ነውና ወፋኡ መቼ ነው يوم القيامة والله سبحانه وتعالى لا يحب الظالمين ظالم ማለት መጀመሪያ ራሱን የበደለ ነው ለጀሃነም ያጋለጠ ሰው ظالم ነው ራሱን በድሏል በሁለተኛ ደግሞ ሰዎችንም ይበድላል የሰዎችን ሐቅ ለሱ እንዲሆን የሰዎችን መብት ገፎ የራሱን መብት ብቻ እንዲጠበቅለት የሚያደርግ ሰው ምን ይባላል ظالم ይባላል አላህ አይወደውም ማለት ምንድነው ጀሃነም አዘጋጅቶለታል يوم القيامة ይቀጣዋል ይያለን ነው እሺ ذلك نتلوه عليك من الآيات والذكر الحكيم ذلك እስካሁን ያለፈው ታሪክ ስለ ነብዩላህ ኢሳ ገና ቀድመው ከመረገዙ በፊት አረምን ከኢሳ መረገዝ ማርያም እንዴት ተወለዱ ማርያም ሊወለዱ ሲሉ ሐና እንዴት እንደነበሩ ተወልደው ለነብዩላህ ዘከርያ ሲሰጡ እዛ በነብዩላህ ዘከርያ ላይ ማርያም ያደጉ የተከሰተውን ኢሳ ምን እንደደረሰባቸው ሐዋሪያቶች ምን እንዲያሉ ያንዳንዱ በዛን ሰዓት አብረን እንደነበርን ለኛም ደረሰን በረሱሉ አማካይነት አይደለም ለረሱሉ ይሄ ነጥሎ عليك ላንተ ምናነበው ምን ቀራው ነው የሚለው ጅብሪል ነው ለረሱል አለይሂ ሰላቱ ወሰለም መጥቶ የሚነግራቸው እንጂ خالق السماوات والارض ቁርአንን ቀጥታ ለረሱል ቀራላቸው ማለት አይደለም خالق السماوات والارض متكلم بحرف وصوت አይደለምና ግን የጅብሪል መቅራት بخالق السماوات والارض امر ስለሆነ ነጥሉሁ عليك አለ አላህ من الايات ታንቀጾችና والذكر الحكيم محكم ከሆነ እርስ በርሱ የማይጋጭ ከሆነው ከቁርአን አንቀጾች መመሪያ ነው ይላል የሚገርመው 30 ጁዝ ቁርአን የሁሉ ነው አንዱ ምዕራፍ ከሌላው ምዕራፍ አንዱ አንቀጽ ከሌላው አንቀጽ አንዱ መልእክት ከሌላው መልእክት ጋር አይጋጭም አይጻረርም እዚህ ላይ እንዲህ ብሎ ለምን እንዲህ ይላልን የምትል በፍጹም ልታወጣለት ልታገኝ አትችልም እሺ إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون አንዱ የሚሉት ምንድነው ነብዩላህ ኢሳ ጌታ ነው መባል ወይም የጌታ ልጅ ሊባል ይገባዋል ይላሉ ነሷራ ነጅራን የሚባሉ አሉ በተለይ በረሱል ዘመን አለይሂ ሰላቱ ወሰለም የነበሩ አሁንም